ሰምቼ ወንድሞችን እያጫወትኳቸው ነበር። በጣም የደነቀኝ ማለት ነው ሰደቃ ምን ያክል በረካ እንደሚከፍት። አንድ ሰው ምግብ ቤት አለው። እዚህ ምግብ ቤት ላይ ክራውድድ ሲሆን ሰው ሲበዛ አይቶ የሚገባ አንድ ምስኪን አለ። ሾለክ ብሎ ይገባና ተመግቦ ሳይከፍል ይወጣል። ዛህማውን ተጠቅመው ይህንን በተከታታይ የሚመለከት ሌላ ደንበኛ ለባለቤቱ ይነግረዋል። ይህ ሰውዬ ሳይከፍል እየወጣ ነው፣ አይተኸዋል ወይ ይለዋል። አዎ ቆይ አይቼዋለሁ፣ ግን በኋላ እነግርሃለሁ። ሰውየው ተመግቦ ከሄደ በኋላ ይኸውልህ ሰው ጠዋት ነው የሚመጣው ቤት ምግብ ቤቱ ጋር ጠዋት ይመጣና በር ላይ ይቆማል። ሰው ግር ብሎ ሲመጣ ነው አብሮ የሚገባ እና ሰው በብዛት እንዲመጣ ዱዓ የሚያደርግልኝ እሱ ይመስለኛል። አላሁ አክበር። የሚገርም ነው። በጣም የሚገርምህ ነገር እሱ በማይኖርበት ጊዜ እንደዚህ ሰው ግፊያ የለም፣ ሰው እንደዚህ አይበዛም ማለት። ስለዚህ እኔ በተቻለ መጠን እንዳየሁት እንዳወቅኩበት እንዳያቅ ነው ጥረት የማደርገው። አላህ ሪዝቄን በዚህ ሰውዬ ላይ ያደረገልኝ ይመስለኛል። ሱብሃንአላህ። በየት መልኩ በየት በኩል እኛ ይሄ ሰው ሰደቃ ነየተው በቃ ይሄን ሰው እንዲህ ያደረገ ነው እንዳላየ ያልፈዋል፣ እንዳይሸማቀቅ ምናልባትም ለኻዲሞቹ በሙሉ ደግሞ ተናግሯል። ይሄን ሰውዬ ተውት፣ እንዳትይዙት፣ በቃ እየተመገበ ይውጣ። የሆነ ሰው ሐጃ በማውጣታችን አላህ የኛን ሐጃ በምን መልኩ እንደሚያወጣልን አናውቅም። ገብቶሃል? ይሄ የሰደቃ ፈድል የሰደቃ ትሩፋት አንድ ትልቅ ባለሀብት አላህ ይጠብቃቸው ሰሞኑን አንድ ትልቅ ኸይር እንደነየቱ ሰማሁና ወላሂ በጣም ደስ ብሎኝ ግንባራቸውን ሳምኳቸው። ኸይር የሚሰራን ሰው ለአላህ መንገድ አስተዋጽኦ የሚያደርግን ሰው ከልብ መውደድ ያስፈልጋል ሐቂቃ። እና እኔ ከአላህ ጋር ዲል አለኝ። በቃ ስምምነቴ ጌታዬ ስጠኝ እሰጣለሁ፣ ካልሰጠው አላህን ማታለል አልችልም። እዚህ ይሰጠኛል እሰጣለሁ፣ ስጠኝ እሰጣለሁ። እንዲህ አይነት ይህን ፓስኮድ መረዳት ይፈልጋል፣ ማመን ይፈልጋል። ይህንን እኮ በነገራችን ላይ ሙስሊም እንኳ ባትሆን ማለት ነው ሐቂቃ የሚሰጡ ሰዎች እያደጉ ነው የሚሄዱት። ይሄ ናቹራል ሎው ነው። በቃ በመስጠት ውስጥ ነው ሲሳይ የተጨመረልህ ሪዝቅ የተጨመረ የሚሄደው። አንተ ደግሞ ንያህን አስተካክለ ከአላህ አጅር እንደምታገኝበት ደግሞ በዛ ዱንያ ብቻ አይደለም እዚሁ ዱንያህ እንዲጨምር ብቻ አይደለም አንተ የምትሰጠው። ይሄ ዲፎልት ነው ማለት ነው። ወይዘር ዩ አር ሙስሊም ኦር ኖት ይጨምርልሃል። አላህ ስትሰጥ ይሰጣል። በቃ የሚሰጥ ሰው ያድጋል፣ ማንም ይሁን ማን ማለት ነው። ሙስሊም ደግሞ ስትሆን አላህ ዘንድ አኼራ ዘንድ ተጨማሪ የሆነ ነገር ደግሞ ምንዳ ትጠብቃለህ ከአላህ። በቃ የአላህን ውዴታ የአላህን ረሕማ ቤትህ ውስጥ ሰኪናን፣ በረካን፣ የልጆችህን ሷሊሕነት እነዚህ ሁሉ ነገሮች አብረህ ሱብሃንአላህ በጣም ደስ የሚከፈልህ በብዙ መንገድ ነው፣ በአንድ ብቻ አይደለም። እውነት ነው። እንግዲህ እንጀምራለን ብለን ያልነው ሌላ ነበር። ጥሩ ማሟሻ ነው። ገንዘብን እኛን እንዲካድም እንጂ ገንዘብን እኛ እንድንካድመው መሆን የለበትም የሚሉ ሰዎች ልባቸው ሰፊ የሆኑ ሰዎች አሉ።